እየለመንኩሽ ነው። በቃ መዝናናት ነው የመጣ ነው። ለመዝናናት እዚህ አዲስ አበባን ጥለን መጣን አይደለ? እየለመንኩሽ ነው ሀይሚ፣ እየለመንኩሽ ነው። እዚህ እንደር በቃ አንቺ ስነ ስርዓት እየረገጥከኝ ነው እኮ ስነ ስርዓት ያዥ። በቃ ይበቃናል። ለእኔ እንኳን አታስቢው፣ ለእኔ እንኳን አታስቢው። ከዚህ በኋላ እንደዚህ መናናቁ ይበቃናል። ሀይሚ አንቺ ነይ ስሚኝሽ፣ ነይ። የት ነው ወደ መጣሽበት የምትሄጂው? ምንድን ነው የምትይው? ነይ። የት ነው የምትሄጂው? እኔ እዚህ አላድርም፣ አንድ ሩም ላይ አላድርም። ምን ችግር አለው? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጨረቃ ፋሚሊ በሙላው እኔ ያለው ፈጣሪ ይመስገን። ዛሬ እንደምታዩኝ በቡጂ ምናምን፣ ያው ሌላም ጊዜ ፈርኬ እመጣለሁ፣ ግን ዛሬ ደስ የሚል ቀን፣ ደስ የሚል ላይክ ለመዝናናት ቆየና ካሜራማን ከወጣን ወጥተናል። ዛሬ ግን ልንዝናና ወጥተናል። የት ነው ያለነው? ደብረ ዘይት ኩሪፍቱ ነው ያለነው እና ቅመሜንም ይዣ መጥቻለሁ። እዚህ ፈታ ልንል ነው፣ ልንዝናና ነው፣ ጸዴ ጊዜ ልናሳልፍ ነው ከቅመሜ ጋር። ሌላም ነገሮች እናደርጋለን። እዚህ በጣም ደስ የሚል ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። አይሆፕ ሳካገኘው ምናምን ብቻ ብዙ ተሯሩጬ ለእናንተ ማድረግ ያለብኝ ነገር አደርጋለሁ። ከአዲስ አበባ እዚህ ከመጣም በኋላ ነው ወደ እናንተ ይህን ቪዲዮ ለመቅረጽ እየተሯሯጥኩ ያለሁትኝ እና ዛሬ እንዴት መሰላችሁ ፋሚሊዎች፣ እኔና ቅመሜ ላይክ ጉዞም ስንሄድ ምንም ስንሄድ አብረን አልነበረም የምናድረው አይደለ? ይሄ ሀቅ ነው። ደግሞ ተነሳ ብልትል ነው ምናምን እንዳትሉ፣ ግን እስቲል ነው አብረን አናድርም ነበረ ምናምን ላይክ የተለያየ አጠገብ ላጠገብ ሩም ነበረ የምንይዘው እና ቅመሜ እዛ ሁኝ ብዬ እኔ ሩም ይዤ ምናምን የራሴን ሴታፖች እንትን ብዬ እሷ መኪና ውስጥ አስቀምጫት ነው ያለሁትኝ እና የራሴን ነገሮች ጨራርሼ ነው የመጣሁት። አንድ ሩም ነው ያዝኩት። እኔና ቅመሜ ዛሬ አብረን ነው የምናድረውም፣ አብረን ነው ከዚህ እስክንሄድ ድረስ የምንሆነው። በዛ መሀል እንግዲህ የላይቭ ጌሟ ቀን ልጅ ውለዱ እያላችሁ ነበር። ቅመም እናንተ ልጅ ውለዱ እያላችሁ ነበር እና ፈጣሪ ካለ ዛሬ ይወለዳል። ለማንኛውም ሩሙን ላሳያችሁ ነው። በጣም ነው የሚያምረው። በጣም ነው ደስ የሚለው። ፋሚሊዎች ላሳያችሁ እንዴት እንደሚያምር እንዴት ያበደ እንደሆነ። ከሀይሚ ጋር የመጀመሪያ ልጅ እዚህ አልጋ ላይ ነው የሚወለደው። እሷ አታውቅም፣ ሀይሚ አታውቅም፣ ግን ትፈልገው አትፈልገው አላውቅም። የምታውቀውም አይመስለኝም። ሊደብራትም ይችላል። ግን ደግሞ እስከ መቼ ጀምሩ ነው እንደዚህ ይደብራል። ጉዞ እንኳን ሄደን እስቲ እንዴ እቺንን ከለል እያደረግኩኝ እዩት እስቲ። ያበደ ነው የሚሆነው። ስትመጣ እንትን ነው ሰርፕራይዝ ነው ማደርጋት። እንደውም ይህን እንዲህ ልዘጋግባር እንድንዘጋው አይደለ የተደረገልን። ዘጋጋው